በታል ዝም ያለው እንትን ሲሄድ ወደ ካንሰር እያደገ ሲመጣ ሌላ መከራ ውስጥ። የምትጠጧቸውን ነገር ቼክ አድርጉ። የምትበሏቸውን የታሸጉ ነገሮች ቼክ አድርጉ። የሚሰጧችሁን ነገር ብቻ ዝም ብላችሁ አትውሰዱ። በቃ ታማችሁ ከአቅም በላይ የሆነ እየተንቀጠቀጣችሁ አትስሩ። ምንድነው ከምን ምን እንዳይፈጠር ነው። ሁሉም እንደ ግድግዳ ሰዓት ነው እየዞረ ያለው እኮ በቃ እንትን ተስፍሽ ይሄ ንስካፌ የሚባለው ነገር አቆሙ። በተለይ ንስካፌ የምትጠጡ ልጆች አቆሙ። ንስካፌ ነው ልባችሁን እየጎዳ ያለው። ካለሱ ወይ እሱን ምግብ በልታችሁ ወይ ደህና ምግብ በልታችሁ ንስካፌ ጠጡ። ባዶ ሆዳችሁን ንስካፌ አትጠጡ። ታው እቸታችንም በጣም ንስካፌ ተጠጣ ነበር። ያን ንስካፌ ለልባችሁ ጥሩ አይደለም። እንኳን ለልባችሁ ለሰውነታችሁም ጥሩ አይደለም። የሆነ ምግብ ብሎ ምግብ እንደማትበሉ የታወቀ ነው። የሰው ቤት ለማጽዳት ደፋ ስትሉ እንደዚህ ተደፍቶ መቅረት አለ። ስለዚህ ጠዋት ተነስታችሁ የሚቀመስ ነገር አንድ ቤት ውስጥ እንቁላል ካለ አንድ እንቁላል እንኳን ቅቅል አድርጋችሁ ብሉ። አንድ እንቁላል ቅቅል አድርጋችሁ ያችን በልታችሁ ንስካፌውን ጠጡት። ውሃ ጠጡ። ታስሽ የሚገርም ነገር መዳም ቤት የሚሰሩ ልጆች ታውቃለህ፣ ከፍተው እንደማይበሉ እየራባቸው የመዳምን ፍሪጅ ከፍተው አይበሉ፣ እየተራቡ ማለት ነው። በቃ ይሄ ይሆናል አይደል ያደግንበት እንትን በቃ ይሄ የሆነ በቃ ከበላውስ ምን ይሉኛል ሰቀቀ አይበሉም። ያችን ንስካፌ ብቻ እንትን ብለው ያ ይይዛቸዋል። እነዚህ ኤነርጂ ወዲያው የሚያመጣሉ ብላችሁ ስታስቡ፣ ጉልበት ይሆናል ብላችሁ ስታስቡ እንትን ነው በቃ ማለት ልባችሁ ላይ ነው የሚሄደው። እየሰራችሁ በዚህ ላይ የሚበላ ከሌለ እናንተ የምትፈልጉት ነገር ከሌለ መታችሁ እዚህ ለማታውቁት ሰው እንኳን እርዳታ ትረዱ የለኑ እርዱ ስንላችሁ ለራሳችሁ ወተትም ይሄ የገብስ ዳቦ ምናምን ያንን በቃ አንድ ጉርሻ ጎርሳችሁ ያንን ይሄ ኢንዶሚ አንድ እንጀራ አተን አይደለም የተሰደር ነው። ምንም ቢሆን ሀገራችን በሰዓታችን እንበላለን፣ ምሳችንንም እራታችንን። ይሄ ግን ካየው ነገር ጋር ከባድ ነው። አንድ ማወቅ ያለባችሁ ዛሬ የለቀኩት ቪዲዮውን ስታዩ ራሳችሁን ሳሉት። በቃ እኔ ነኝ ይሄ ሰው ብላችሁ ሳሉት። ፔኑ ምን ያህል እንደሚያም ማለት ነው። ቤተሰብ ያለውና የሌለው ደግሞ ልዩነቱን አስቡ። የሚያነሳችሁ ስታጡ ቤተሰብ ሳይኖራችሁ። አሁንስ እሷ ብዙ ሰው አላት፣ ሰፈር ምድሩ የሚወዳት ልጅ ነበረች። በጣም እያለ መንገድ ሞልቶ